አናጺ ነው። በርካታ ቤቶችን ሰርቷል። በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው ነው። በጣም ጥሩ ጓደኛቸው ነበር። አመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንካው? እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኝ አሉት። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ሻላቸው። ይህን ስራ በጥራት ብሰራው አይሸልሙም፣ ባልሰራውም ስራ እየለቀኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ ዕቃ ጥራት በሌለው አሰራር ቤቱን ሰራው። የግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ ያሉት ዙረው፣ ይህም ቤት ስራልኝ ያልኩ ለኔ አልነበረም፣ አመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈለሃ። ይህ ቋሚ ህግ ነው፣ እንዳትጠራጠሩ። ደግነት ለራስ ነው። ደግ እንሁን። ደግ ከመሆን የሰው ልጅ ምን ይከስራል? በሐሳብ ቀን ደግ ለሰዎች። ባቡር ሊወጣ ሲል አንድ እግሩ ጫማ ወደ ኋላ ወደቀበት። ባቡሩ እየፈጠነ ነው። ወርዶ ጫማውን ማዝ አይችልም፣ እየፈጠነ ነው። መጨረሻ ምን አረገ? ተመልከቱት ደግነት። አንድ እግሩን ጫማ ወለቀና በመስኮት ወረወረ። አንዱ ወድቋል፣ ሁለተኛውን ወረወረው። ከዛ ጓደኞቹ ምን ነካ? አንዱ ወድቋል አላገኘው፣ አንዱ ደግሞ ለኔ አይጠቅመኝም። የወደቀውንም ሰው ቢያገኘው አይጠቅመው። ስለዚህ አንዱን ልላክለትና ይልበሰው። አላህ ይሄን የሙእሚን አኽላቅ። ኢማም አልቡኻሪን ሁላችሁ ታውቃላችሁ። ሁሌ ሐዲስ ስንናገር ረዋሁል ቡኻሪ ይዘገበው እንላለን። ዑለማዎቹ አሰሑል ኪታብ ባዕደል ኪታብ ይሉታል። ከቁርአን በኋላ የእስልምና ኦቴንቲክ ሶርስ ትክክለኛ ምንጭ ቡኻሪ ነው። እሱ እንዴት ተወለደ? ቡኻሪ እንዴት እውነት ሆነ? ያኔ ገና 14 ዓመታቸው ነበር። ዑለማዎቹ ሲወያዩ ኢማም አልቡኻሪ ከጀርባው ነው ይሰማሉ። ልብ በሉ 14 ዓመት። አሁን እኮ የ14 ዓመት ልጅ አሁን ባለንበት ዘመን የ8ኛው የ9ኛ ክፍል ተማሪ ነው። ማቀውን መረጃ ነው መነግራችሁ። 9ኛ ክፍል ሆኖ የ8ኛ ክፍል ኤክስህ ማን ነበረች ብሎ እኮ ያወራ። 8ኛ ክፍል ገርል ፍሬንድ ኑሯት ትቷት ማለት ነው። 8 ላይ ግን ማን ነበረች? ኢማም አልቡኻሪ በ14 ዓመታቸው ሸኾች ያወራሉ። ሐዲሶችን ማን ያበጥርልን፣ ሶሒህና ضعيفን ማን ይለይልን ብለው ሲወያዩ ሰሙ። አንድን ቃል ገቡ። አና ለሃ ለዚህን ያለው ኖሩት ዓላማቸው። ሐዲስን ፍለጋ ኩፋ ገብተዋል፣ ኢራቅ ገብተዋል፣ በስራ ገብተዋል። 6 ዓመት በስራ ላይ ተቀምጠዋል። ያለፉት ልፋት የለም። እንቅልፍ አልነበራቸው። ከድካም በኋላ ዛሬ ከፍ አርገን ምናነበውን ሰሒህ አልቡኻሪን ለትውልድ አበቁ። ዓላማ ሰነቁ፣ እሱን ኖሩት፣ ዕውቀትን ፈለጉ። ሐዲሱን ከሰበሰቡት በኋላ ከመጻፌ በፊት አንድ ሐዲስ ሲጽፉ አንድ ሶላተል ኢስቲኻራ ይሰግዳሉ። ከመረጃ አንፃር አጣርተው ተበጥሮ አልቆ የአርህማንን እርዳታ ደግሞ ይጠይቃሉ። ያ አላህ በመመዘኛ ሶሒህ ነው
ያንተ ግን ማማከር ያስፈልገኛል እስቲኻራ ይሰግዳሉ ዛሬ ረዋሁል ቡኻሪ የምንለው ያንዳንዱ ሐዲስ ሶላት ተሰግዶበታል እንዴት አይነት ዓላማ ነው እንዴት አይነት ሰው እንዴት አይነት ኑሮ ነው የሚኖረው ግልጽ ያለ ዓላማ ጥርት ያለ ግብ እንዲህ ስትዙ ደስተኛ ናችሁ ህልማችሁ ውሏችሁ እሱ ብቻ ኢማም አልቡኻሪ ምን ይላሉ ወላሂ ይላሉ እኔ እኮ በአንድ ሌሊት ከ20 ጊዜ በላይ እነሳለሁ ያስታወስኩትን ሐዲስ ለመጻፍ ይላል ድንገት ተኝተው ያሉ አንዱ ሐዲስ ትዝ ይላቸዋል ብዙ ነው የሚያሐፍዙት እነሳና በእነሱ ደግሞ እንደኛ መብራት የለም ወይ ሞባይል አይደለም ያበሩት ኩራዝ አብርተው ሻማ ጽፈው አጥፍተው ይተኛሉ በአንድ ሌሊት ሰው 20 ጊዜ ከተነሳ ምኑን ተኛው ዓላማ ስትዝ ግን ረፍት ላይ እንቅልፍ አይደለም የሚያረካ ዓላማው ላይ ነው የምትረካው ደስታ እሱ ውስጥ ነው ያለው ትልቁ ምቹ ትራስ ማለት ንጹህ አእምሮ ነው ሰውን ሳትበድል ለሰዎች መልካም ያሰብክ በደግነት ኑራ በደግነት ያመሸህበት ቀን አእምሮ ንጹህ ልቦናህ ንጹህ እሱ ነው ምቹ ትራስ ማለት እይታችን ይስተካከል attitude determines altitude እይታ የምንወጣበትን ከፍታ የሚወስነው እሱ ነው የአገር እድገትን የሚወስነው እሱ ነው ደስታን የሚወስነው እይታችን ማንም ሰው በአንተ ላይ ደባ ቢያስብ ምንም አይደርስበትም ከጠላቶች ደባ እንዲጠብቅህ መንገድ ነው ነገሩን ገር ያደርግለታል ንግድህ ገር ነው መዘጋጃ ጉዳይ ታስፈጽም ገር ነው አስተዳደር ገር ነው ሁሉ ነገር አላህ ገር ያደርግለታል መሬት ላይ ተቀባይነት አላህ ይሰጠዋል ንግግሩ ተደማጭነት እንዲኖረው ዳዕዋው ጣፋጭ እንዲሆን ሰው ቢያስታርቅ እንዲሰማ አላህ ተቀባይነት ይሰጠዋል إذا أحبك الله سيوده يسمعي نواريو تشدو يمريت سوچم ديودو الله يدرجال الله من كواكبه بارياته زند قدانا والسنو أنت الله فريستون يدنيا من آخران خير نمتاقين يباتجر مدفو صراع راس لينو الله ميتنتو اتاملتم الله إيه يتفطروا حق ولا يحيق المكر السيء الله كون يالو يوشل دي الرحمن ومن أصدق من الله ما تفونا راس لينو دادوش ليه مسلاج لا تفوي يشلال جكنو سون دي هذا جنس ما هبر سبن دي لوط النس أجر باينور لا الله نمسره هي دموزي تقبلكم بطال روح على في كل السرا يسر لك أنسركم لمن بوليس سلالله كاميرا سلام عين عدلهم الله عين سو تقوط عطارين يتأبك منور انسساهم ስለዚህ አላህ ያየኛል ሚለው ስሜት ዓለማችንን ሊያድናት ቢገባት ትልቅ ምስጢር እግሮችና እጆች ተሰጥቷል የቸገረውን ሰው ገዘው ገንዘብ ተሰጥቷል አላህ በሚወደው ነገር ላይ አውልበት መስጂድ ስራበት ለመርከዝ አውለው ድሆችን ደግፍበት አይን ተሰጥቷል ጸጋ ነው حرام አትይ ክብርና ዝና ተሰጥቷል ሸምግልበት ስልጣንና ማዕረግ ተሰጥቷል ህዝብን አገልግልበት ሹክር ከማድረስ ውስጥ አላህ የሰጠህን ጸጋ ለሚወደው ነገር ማዋል የተሰጠህን ጸጋ አላህ ለሚወደው ነገር ማዋል ሶስተኛው የሹክር ከን ዲን የሚከፈለው በሁለት ነው አንደኛው ሹክር አንደኛው ሶብር ይባላል إن في ذلك لآيات لكل صبار شكور صبار ለታጋሾች ሸኩር ላመስጋኞች ሁለቱ ነው ዲን ማለት ይላሉ ኢማም አልገዛሊ شكور أمسكا سجان ستة الحمد لله سوتشم ما قلقل سوتشم مردات تكمو من ملسة ودنيا ونو إن أحسنتم لأنفسكم ملكام بتسروا ميتكمو راساتشون إلى النار قرآن لا الله سبحانه وتعالى لسوكن معسب يسولج فتن سياقين يسولج بلتوت أقبو ستة يوم مدسد ለሰው ልጆች መልካም ነገር መመኘት እንለዋለን ወዳጆቼ መልካምነት ደግነት ጥቅሙ ለራስ ነው
የነየኸውን ይሰጣል። እርግጠኛ ሁል ከሪም አላህን የእውነትን በለው። ውስጣችንን አላህ ያያል፣ እርምጃችን ይከተላል፣ ይሞላዋል። እርግጠኛ ሆኖ ራሳችን አሳንሰን አንይ። ከግዝፈታችን በላይ ነው ደረጃችን። ዩኒቨርሱ እኮ ለአንተን የተጠቀለለው ተአምር የምትሰራበት የቂን ስድቅ አላህ ሰጥቷል። ትልቅ ነው ሙእሚን ማለት ደረጃው ትልቅ ነው። ስድቅ ካለ ሁሉም ነገር ይሳካል። እውነት አላህን ማለት እርግጠኛ መሆን በቁርጥ ፈልገው ይሳካል። ሆድን ሲሳይ ስታጣ የጭንቅላትን ሲሳይ ታገኛለህ። ግልጽ ነው። ሆድን መስዋዕትነት አርገ ገንዘብን መስዋዕትነት አርገ ዕውቀትን ታካብታለህ። ጌታችሁ አዋጅ ብሏል፣ ካመሰግናችሁ ጨምርላችኋለሁ። አብዛኛው ግን ጸጋን ረስቷል። ያለበትን ምቾት ዘንግቶታል። ምን እንደተሰጠው ልብ እያለ አይደለም። መንገድ ላይ አግኝተህ እንደምነህ ስትለው እንዳለን አለን ይልሃል። እንዳሉ መቀጠል ትልቅ ጸጋ ነው። ጸጋ ለመቋረጥ ጸጋ ነው። እንደነበሩ ያልኖሩ እኮ አሁን አሉ። ከሀብት ማማ ወደ ድህነት የተሽቆለቆሉ፣ ከስልጣን ወደ ተራ የወረዱ፣ ከጤና ወደ በሽታ የወረዱ እንዳሉ የሌሉ ሰዎች አሉ። እንዳለህ አለህ ማለት ትልቅ ጸጋ ውስጥ ነህ ማለት ነው። አልጎደለብህም ማለት ነው። አልተቀነሰብህም ማለት ነው። ትልቅ ጸጋ ውስጥ ነህ። እንዴት አኽላቅ ነበራቸው። ወሊዳ ዩሲ ነቢይ ሰለላሁ ዐለይሂ ወሰለም መልእክተኛ ሁሌም እንዲህ ብለው ወስያ ይሰጡናል። ኢኽዋኑኩም ኸወሉኩም፣ ከዳሞቻችሁ የእናንተ ወንድሞች ናቸው ይላሉ። አላህ ከእናንተ ስር አደረጋቸው እናንተ እንዲያገለግሉ። አንዳችሁ ከባድን ስራ ካዘዛችሁ ይገዛችሁ።